ሰሞኑን ኮሜንት ላይ በጣም ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? የደሃ ልጅ አንቺም ድህነትሽን ረስተሽ ነው እንደዛ ቡና እንደማትሸጪ እንደነበረ ምናምን። አዎ ቡና ነበር ምሸጠው፣ አስተናግድ ነበር። ጀርቤን እስኪያመኝ ድረስ ፌስታል እያዞርኩ እሸጥ ነበር። እዛ በሴት አቅሜ እየተሸከምኩ ጀርቤን እስክታመም ስሰራ እዚህ መጥቼ 10 ካምፓኒ በሌሊት እየተነሳው እየተሯሯጥኩኝ ሁሉም ጋር ያቅሜን ስሞክር ግን አንድ ያገዘኝ ሰው የለም። እንትቼ እንደዛ ለፍቼ ነው ተለውጬ አሁን ያለውበት ቦታ የደረስኩት። ድህነቴን ያሸነፍኩትኝ ለምኜ ሳይሆን ካለ ወንድም ካለ አባት ለብቻዬ ካለ አንድ አጋሽ ለብቻዬ ነው ይሄንን ህይወት ሰርቫይቭ አድርጌ አሁን ያለውበት ቦታ የደረስኩት። ልጅ መሆኔን አላፍርበትም። ባፍርበት ኖሮ ሚዲያ ላይ ወጥቼ የደሃ ልጅ ነኝ ህይወቴ መለወጥ ፈልጋለሁ ብዬ ቪዲዮ አልሰራም ነበር። በጣም ነው የምኮራበት። ምክንያቱም ያለፈ ህይወቴ ነው አሁን ያለውበት ቦታ እንድቆም ያደረገኝ። እግዚአብሔር ይመስገን። ገና ከዚህ በኋላ ደግሞ በጣም ብዙ ሰክሰሶችን ታያላችሁ። አንዳንድ ሰዎች መውደቃችን ጠብቃችሁ ልትረጋገጡብን የምትፈልጉ ወይ ልፈምሱ የምትፈልጉ ሰዎች እግዚአብሔር ልብን ያያል። ባይዘው እንደ ልባችሁ ነው የሚሰጣችሁና ያዘንኩት ደግሞ ሴቶች በጣም ብዙ ባድ ኮሜንት ጽፉልኝ የነበራችሁ ሴቶች ናችሁ። እመኝኝ እንደ ሴት እንደኔ መፈተናችሁ አይቀርም። you will feel it። እግዚአብሔር ይመስገን። አሁንም I'm grateful። አንተ የሚመስላችሁ እኛን አታክ የምታደርጉን በበፊት ህይወታችን ምናምን ነው አይደል? ድህነት የሚታፈርበት ነገር አይደለም። ባይዘው አብሶ ደግሞ እንደኔ ሰርቶ ለተለወጠ ሰው ድህነት በጣም የሚኮራበት ነገር ነው። ያለሁበት የቆምኩበት ቦታ ላይ የሰክሰስ ሚስጥር እኔና እኔ ብቻ ነኝ። ስለዛም ደግሞ እግዚአብሔር ይመስገን። ሼሽን ላይ ለተረዳችሁኝ፣ ከጎኔ ለነበራችሁ፣ እያጽናናችሁኝ ለነበረ፣ እውነታው ለገባችሁ ሰዎች በጣም ነው ማመሰግነው። የደሃ ልጅ አሉኝ የሜሪ ቦንዳ ከባድ እንባ፣ ያለፈው የሊስትሮና የቡና ሽያጭ ህይወትና የከረረው የበረከት ውዝግብ። በበረከት ሊስትሮ ከባድ የክህደት ውንጀላ ስም ማጥፋት ሲሰነዘርባት የቆየችው ታዋቂዋ የቲክቶክ ይዘት አዘጋጅ ሜሪ ቦንዳ ከቀናት ዝምታ በኋላ መላውን ማህበረሰብ ያስደነገጠ እና በከባድ ስንቅስቅ እንባ የታጀበ ቀጥተኛ ምላሽ ይዛ በይፋ ብቅ ማለቷ አዲስ መነጋገሪያ ሆኗል። ሰሞኑን በማህበራዊ ሚዲያ ገጾቿ ላይ የሚሰነዘሩባት ስድቦች በማስታወስ ኮሜንቴ ላይ በጣም ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? የደሃ ልጅ አንቺም ድህነትሽን ረስተሽ ነው እንደዛ የምትሆኚው እያሉ በድህነቴ ይሰድቡኛል ስትል የደረሰባትን ከባድ የስነ ልቦና ጥቃት በጥልቅ ሐዘን ገልጻለች። ይህ ክስተት በማህበራዊ ሚዲያ ላይ ያሉ ሰዎች እውነታውን ሳይረዱ በአንድ ወገን ወሬ ብቻ ሰዎችን እንዴት ለከባድ ቃላት ጥቃት ወይም ሳይበር ቢልዲንግ አሰልፈው እንደሚሰጡ ያሳየ መራራ እውነት ሆኗል። ህሊና ያለፈውን ታሪኳን አንስተው ለሚያደንቋት አካላት የሰጠችው ምላሽ እጅግ ኩራትና ጽናት የተሞላበት ነበር። እሷ ስትናገር አዎ እኔ ድሮ ቡና ሸጥ ነበር፣ ሰዎችን አስተናግድ ነበር፣ ጀርባዬን እስኪያመኝ ድረስ ፌስታል እያዞርኩ በዛ በሴት አቅሜ እቃዎችን እየተሸከምኩ እሰራ ነበር በማለት የመጣችበትን የህይወት አወጣጥ በይፋ መስክራለች። ከታች ከመሬት ሌሊት በሌሊት እየተነሳች ካምፓኒዎች ጋር እየተሯሯጠችና የአቅሟን እየሞከረች ባለችበት የፈተና ዘመን አንድም ያገዛት ወይም አይዞሽ ያላት ሰው እንዳልነበር በእንባ ተውጣ አስታውሳለች። ያለ ወንድም ያለ አባት ያለ ምንም ረዳት አጋዥ ለብቻዋ ታግላ ይህንን አስቸጋሪ ህይወት ሰርቫይቭ አድርጋ ዛሬ ያለችበት ደረጃ ላይ መድረሷን የገለጸችው ህሊና ባለፈው ታሪኳ ፈጽሞ እንደማታፈር ተናግራለች። እኔ የደሃ ልጅ በመሆኔ ባፈር ኖሮ ማህበራዊ ሚዲያ ላይ ወጥቼ ህይወቴን እንዲለወጥ ፈልጋለሁ ብዬ ቪዲዮ አልሰራም ነበር። ዛሬ እዚህ እንድቆም ያደረገኝ ያ ያለፈ መራራ ህይወቴ በመሆኑ በጣም ነው የምኮራበት በማለት ለድካሟ ያላትን ታላቅ ክብር ገልጻለች። የእሷን መውደቅ ለሚጠብቁና ሊረጋገጡባት ለሚፈልጉ አካላትም ፈጣሪ ልብን አይቶ እንደ ስራቸው ዋጋቸውን እንደሚሰጣቸው አስጠንቅቃለች። ሜሪ ቦንዳን ይበልጥ ያሳዘናትና የህይወት ልቧን የሰበረው ጉዳይ በኮሜንት መስጫዋ ላይ መጥፎና አዋራጅ ቃላትን ሲጻፉባት የነበሩት አብዛኞቹ አካላት ራሳቸው ሴቶች መሆናቸው ነው። እሷ በጥልቅ ቃና ስትናገር የሚያሳዝነው ነገር እኔ ላይ በጣም ብዙ መጥፎ ኮሜንት ሲጽፉ የነበሩት ሴቶች መሆናቸው ነው። እንደ ሴት እኔን መፈታተናቸው እጅግ ይገርማል በማለት የሴቶች እርስ በእርስ አለመደጋገፍ ያሳደገውን ቅሬታ ገልጻለች። ድህነት የምታፍርበት ነገር ሳይሆን ሰርቶ ለተለወጠ ሰው ትልቅ የኩራት ምንጭ መሆኑን በድጋሜ አስምራበታለች። በውይይቱ መሃል በሰፊው የተነሳው ነጥብ
በረከት ለሌሎች መጥፎ መካሪ ጓደኞች እየተመራ ቻሌንጁ እንዲያጣና ነገሩ እንዲበላሽ መደረጉ ነው። ሜሪ ለበረከት ቀጥተኛ ጥሪ በማቅረብ በረከትዬ ወንድሜ ሆይ እባክህ በሰዎች አትመራ፣ በራስህ ተመራ፣ ራስህን ችለህ ስትቆምለትና ሀቅን ራስህ ስትናገር ኮንፊደንስህ የሚዳብረው በማለት ከጎኑ ሆነው ነገሩን ወደ ፖለቲካና የገንዘብ ማጭበርበር የሚወስዱትን ሰዎች እንዲርቃቸው መክረዋለች። የመጀመሪያ ቀን ሱቁን ሲያይ እጅግ ተደስቶ የነበረው ታዳጊ በኋላ ግን ከጓደኞቹ ጋር በሰፊው ተወያይቶ ይህ ዕቃ 300,000 ብር ብቻ ነው የሚገመተው በሚል የተንኮል አካሄድ ላይቭ ላይ እንዲገባ መደረጉንና የስራ ባልደረባዋ በዝርዝር አጋልጠዋል። በረከት ሱቁ ውስጥ ያለውን የተሟላ ልብስና እቃዎች የቃረዱና የሞቱ ናቸው እያለ ማጣጣሉን በተመለከተ ህሊና ጠንካራ የሙያዊ ምላሽ ሰጥታለች። ቦንዳ ልብስ ማለት እኮ ሰው የተጠቀመበት ወይም የቀድሞ ልብስ ማለት ነው። ስለዚህ አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም በማለት በረከት ስለ ስራው ተፈጥሮ ያለውን የተሳሳተ ግንዛቤ ነቅፋለች። ዛሬ ህሊና ሜሪ ቦንዳ ተብሎ የሚጠራው ትልቅ ስም በሷ የብዙ ዓመታት ልፋትና ጥረት የመጣ ብራንድ መሆኑን አስታውሳለች። ሜሪ በረከትን የመርዳት ንጹህ ዓላማ እንደነበራት ስታስረዳ እኔ ከመሬት የተነሳሁ ሰው ስለሆንኩኝ እንደኔ አፈር ልሶ በጉልበቱ ሰርቶ መለወጥ የሚፈልግ ሰው ለመርዳት በጣም ፈቃደኛ ነኝ። ከራሴ ጨምሬ እቃዎችንና አሻንጉሊቶችን እንድገዛለት ፑሽ እያደረኩኝ ነበር ብላለች። ነገር ግን እውነት ለመስራትና ህይወቱን ለመቀየር የፈለገ ሰው በሰዎች ተንኮል ተመርቶ ድራማ እንደማይሰራና የተሰጠውን ትልቅ ስጦታ ጥሎ 1 ሚሊዮን ብር በካሽ ስጡኝ በማለት ቻሌንጁ ላይ የሌለ ነገር እንደማይጠይቅ በምሬት አብራርታለች። በረከትና ጓደኞቹ ያደረጉት ድርጊት ፈጽሞ ተንኮልና ገንዘብን ብቻ ማዕከል ያደረገ ማጭበርበር መሆኑን ያስታወቁት የሜሪ ወገኖች የትኛው ቲክቶከር ነው ተበደልኩኝ ብሎ የራሱን ስልክ ቁጥር ቪዲዮ ላይ ለጥፎ ደውላችሁ አጽናኑኝ የሚለው? ይህ እኮ እኛን ለማጥቃትና የህዝብን ስሜት ተጠቅሞ ገንዘብ ለመሰብሰብ የተሰራ ድራማ መሆኑን በግልጽ ያስታውቃል በማለት ሴራውን አጋልጠዋል። የኢትዮጵያ ህዝብ እንዲህ ያለውን የተንኮል አካሄድ በሚገባ እንደሚያውቅና ማንም ሰው ሞኝ እንዳልሆነ አረጋግጠዋል። በረከት ቻሌንጁን እንዳጠናቀቀ በጥቂት ቀናት ውስጥ ያሳየው መቻኮል አስመልክቶ በረከት ራሱ የሰጠው ማብራሪያ ታይቷል። እሱ ሲገልጽ እኔ ለምሳሌ የዳሽን ባንክ ቻሌንጅ ብንመለከት ቻሌንጁ ይሰጣል፣ መጨረሻ ላይ ግን አንደኛ፣ ሁለተኛና ሶስተኛ የወጡትን ለይቶ በተገቢው መንገድ ሽልማቱን ያስበረክታል በማለት የሰራውን አካሄድ የራሱን ጊዜ እንዳለው ጠቁሟል። ሜሪ ቦንዳም ለበረከት 15 ቀን የሰጠችው ቢሆንም እሱ ግን ቀኑ ሳይሞላ በ20 ምናምን ቀናት ውስጥ ስሟን የሚያጠፋ ቪዲዮ ማውጣቱ ፍጹም ስህተት መሆኑን የስራ ባልደረባዋ ተቆጥተዋል። ድርጅቱ ለበረከት ሱቁን ሲሰጠው ለረጅም ጊዜ የቤት ኪራይ ሊከፍልለት እንደማይችልና ራሱን ችሎ እንዲሰራ ታስቦ መሆኑን ገልጿል። እኛ መጀመሪያ ስንሰጠው መልካም ዓላማ ብቻ ስለነበረን ሰው እንዲህ ክፋት ያስባል፣ ፈጥሮ ወሬ ያወራል ብለን በፍጹም አላሰብንም ነበር። ዝም ብሎ ይውሰድና ይለወጥ ብለን ነው ያሰብነው በማለት በቅንነት ተነስተው ጥፋተኛ መደረጋቸውን በጥልቅ አስከፍቷቸዋል። በአንጻሩ ታዳጊው በረከት አሁንም ቢሆን የኢትዮጵያ ሕዝብ እንዲፈርደውና ፍትህ እንዲሰጠው አበክሮ እየተማጸነ ይገኛል። እሱ ሲናገር እኔ እውነቱ እንዲወጣልኝ ነው የምፈልገው፣ የደረሰብኝን የሞራል ኪሳራ እከሳለሁ፣ እውነት ምንጊዜም አሸናፊ ናት በማለት ሙሉ የቪዲዮ ማስረጃዎችን ይዞ ወደ ህግ ለመሄድ እየተንቀሳቀሰ መሆኑን ደጋግሞ አረጋግጧል። ሜሪ ቦንዳ ከባድ እንባና የታዳጊው በረከት ሊስትሮ የከረረ ውዝግብ በማህበራዊ ሚዲያ ላይ የሚደረጉ የበጎ አድራጎት ስራዎችና የቃላት ስምምነቶች ምን ያህል ጥንቃቄ እንደሚያስፈልጋቸው ያሳየ ትልቅ ማህበራዊ ክስተት ነው። ለመሆኑ እናንተ በሜሪ ቦንዳ አዲስ የእንባ መግለጫና ስለ ድሮ የቡና ሽያጭ ህይወታ በተናገረችው ታሪክ ላይ ምን አስተያየት አላችሁ? በረከት በጓደኞቹ ተመርቶ ቻሌንጁን አጥቷል መባሉንስ ትደግፉታላችሁ? ያላችሁን ማንኛውንም የሐሳብ ግምት ከቪዲዮ በታች ባለው የኮሜንት መስጫ ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ይህንን ታላቅ ማስተማሪያ ለብዙዎች አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን ከልብ እናመሰግናለን።